አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ የቻናሌ ቤተሰቦች ሁላችሁም ሰላም ብያችኋለሁ። ጓደኞቼ ዛሬ ማሳያችሁ ዘይን ሸሪሃ እንግዲህ ብዙ ጊዜ ካርድ ስናስገባ በራሱ እየቆረጠ ያስቸግረናል ማለት ነው። እንዲሁም በራሱ የ7 ቀን የወር እየመጀነ ያስቸግረናል። እንዲሁም ደግሞ ዳታ ውስጡ ብር ካለው ብሩን ሳይጨርስ ዳታ አይከፍትልንም። ያኔ በብር ነው የሚሰራው ማለት ነው። ያንን እንዴት አድርገን ነው ማቋረጥ የምንችለው የሚለውን አሳያችኋለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በሁለት አይነት መንገድ ነው ማሳያችሁ ማለት ነው። ቀጥታ አሁን መጃን የሚመጅንብንን በራሱ እንዴት እንዳይመጅንብን ለማድረግ ሪሳላ ቦታ ነው የምንገባው። ሪሳላ ቦታ መጃን እንዳይመጅንብን ማለት ነው። ቀጥታ እናንተ እዚህ ነው የምትገቡት። ያው እኔ 959 ጠይብ ላሳያችሁ። እዚህ ጋር ትገባላችሁ። ከላይ 959 ብላችሁ በመጻፍ ከታች ደግሞ ከታች ማለት ነው ታች ትነኩና 700 500 ብላችሁ ሰንድ ትልታላችሁ ማለት ነው። ጓደኞቼ ይሄን ከላካችሁ በኋላ እዚህ ጋር እኔ ስለላኩ ነው እንደምታዩት ነው ይሄ ይመጣላችኋል ማለት ነው። የ7 ቀን ከሆነ የሚመጅንባችሁ አንድ ቁጥርን በመላክ አንድ ቁጥርን ተጭናችሁ በመላክ ቀጥታ የ7 ቀኑን እንዳይቆርጥ በራሱ እንዳይቆርጥ ይሆናል ማለት ነው። የ25 ብር ለወር ከሆነ የሚቆርጥባችሁ ደግሞ ሁለት ቁጥርን በመጫን ቀጥታ እንዳይቆርጥባችሁ በራሱ ይሆናል ማለት ነው። ጠይብ ካርድሳ እንዴት ነው ብር በራሱ እንዳይቆርጥ 2 ብር 3 ብር እያለ እንዲሁም ዳታ ስናበራ ካርድ በካርድ እንዳይሰራ ለማድረግ ማለት ነው። ጓደኞቼ ቀጥታ መደወያ ቤት እንገባለን። ኮከብ 959 ብለን መሰላል ብለን እንልካለን ማለት ነው። እዛም ይመጣልን ትንሽ እንጠብቃለን። እዚህ ጋር ጓደኞቼ ለእናንተ እንደዚህ ሆኖላችሁ ላይ መጣ ይችላል። እዚህ ጋር አረበኛና እንግሊዘኛ ሁለት ምርጫ ይሰጣችኋል። 1 2 ብሎ ይመጣላችኋል። እንግሊዘኛውን ከመረጣችሁ በኋላ ይሄ ይመጣላችኋል ማለት ነው። ከዛ 4 ቁጥርን ማይ አካውንት የሚለውን 4 ቁጥርን ትጫናልና ሰንድ ትልታላችሁ ማለት ነው። እዚህ ጋር ሁለት ቁጥርን ብሊስ የሚለውን ትነካላችሁ ማለት ነው። 2 ቁጥርን ተጭናችሁ ሰንድ ትልታላችሁ። እዚህ ጋር ደግሞ 1 ቁጥርን በመጫን አንድ ቁጥርን ተጭናችሁ እዚህ ጋር በመላክ እንደዚህ ሰንድ ትልታላችሁ። ቀጥታ 00 ከመጣላችሁ ጓደኞቼ ምንም ነገር አይቆርጥም ማለት ነው። በራሱ ዳታም በብር አይሰራባችሁም። እንዲሁም ካርድ የ2 ብር 3 ብር እያለ አይቆርጥም ማለት ነው ጓደኞቼ። ይሄንን እንደዚህ 0 ከመጣላችሁ በኋላ ይሄንን ኦኬ ትልታላችሁ። ቀጥታ መቁረጡን ያቆማል ማለት ነው ጓደኞቼ። ከተመቻችሁ ላይክ አትርሱ። ሰላም ሁኑልኝ።